በዓለማችን ላይ ባለብዙ ፈጠራ ባለቤት የሆነው ቶማስ ኤዲሰን ከ1847 እስከ 1931 አሜሪካዊ የፈጠራ ሰውና ነጋዴ ሲሆን በዘመናዊ ሕይወት ውስጥ በርካታ ቁልፍ የሆኑ የፈጠራ ስራዎችን ያፈበረከ ሰው ነው። የኤዲሰን የኤሌክትሪክ ኩባንያ ለዲሲ ነዋሪዎች ቀጥታ የኤሌክትሪክ አቅርቦት በማቅረብ ቀዳሚ ነው። ከ1000 በላይ ለሚሆኑ የተለያዩ ፈጠራዎች የአእምሮ ፈጠራ መብት ጥያቄ አቅርበዋል። በተለይም በመላው አሜሪካ ለሚገኙ ቤቶች የቴክኖሎጂ ፈጠራዎችን በዝቅተኛ ዋጋ አቅርበዋል። ጠቃሚ ከሆኑ ፈጠራዎች መካከል የኤሌክትሪክ አምፖል፣ ፎርኖግራፊ፣ ተንቀሳቃሽ ምስል ካሜራ፣ የኤሌክትሪክ መኪናና የኤሌክትሪክ ኃይል ዝርጋታ ይጠቀሳሉ። መደበኛ ትምህርት የተማረው ለ3 ወር ብቻ ነው። በተደጋጋሚ ጥያቄና የአስተማሪዎችን መመሪያ ስለማይቀበል መምህራኑ ይናደዱበት ነበር። በትምህርት ቤት ደስተኛ አልነበረም። አብዛኛውን ትምህርት ያገኘው ራሱን በማስተማር በንባብ ነው። በቤተ መጻሕፍት ውስጥ ያሉትን መጽሐፍት አብዛኞቹን ያንብብ ነበር። በወጣትነቱ በርካታ ያልተለመዱ ስራዎችን በመስራት ሕይወቱን ይደግፍ ነበር። ከስራዎቹ መካከል ከረሜላ፣ አትክልትና ጋዜጣ መሸጥ ይጠቀሳሉ። ከልጅነቱ ጀምሮ ኤዲሰን ከባድ የመስማት ችግር ተጠቂ ነበር። በዚህም ሳቢያ 90% የመስማት ችሎታውን አጥቶታል። ለህመሙ መድኃኒት ከመውሰድ ጥልቅ መድኃኒቱ የማሰብ ችሎታው ላይ ችግር እንዳያስከትልበት ይፈራ ነበር። የመስማት ችግርን እንደ አካል ጉዳት አይቆጥረውም ነበር። ኤዲሰን አንድ ልጅ በባቡር እንዳይጋጭ ከባቡሩ ፍርጎ ጎትቶት እንዲተርፍ ማድረጉ በእጅጉ ይደሰታል። አባቱ ጂዮ ማኪንዚ ኤዲሰንን በልጅነቱ የቴሌግራፍ ኦፕሬተርነትን አስተምሮታል። በ19 ዓመቱ ወደ ኬንቲክ ሲውዝቫይል በማምራት ለዌስተርን ዩኒየን በኦፕሬተርነት ሰርቶታል። ከልጅነቱ ጀምሮ ኤዲሰን መሞከር ይወድ ነበር። በተለይም በኬሚካሎች ላይ ሙከራ ያደርግ ነበር። ሆኖም ግን የዚህ ሙከራዎቹ አብዛኛውን ጊዜ ኤዲሰንን ችግር ውስጥ ከቶታል። ሰኔ 1 1869 የመጀመሪያውን የዕቃ መቁጠሪያ በመፍጠር የአእምሮ ፈጠራ ባለቤትነትን መብት አገኘ። ኤዲሰን በአንድ ወቅት በርካታ አስቸጋሪ ስራዎችን እስከሚሳካለት ድረስ እንዴት በተደጋጋሚ ሙከራ ይሰራ እንደነበረ ተናግሯል። በ1877 ፎርኖግራፊን ሰራ። ይህ ፈጠራ ሰፊ ተቀባይነትን አስገኘለት። ብዙ ሰው በመጀመሪያው የኦዲዮ የቅጂ መሳሪያ ተደነቀ። ከዊሊያም ጆሴፍ ሃመር ጋር ኤዲሰን የኤሌክትሪክ አምፖል ማምረት ጀመረ። ይህም ምርት በከፍተኛ ደረጃ ተሽጧል። የኤዲሰን ትልቁ ስኬት በካርቦን የተነከረ ቀርከሃ ለማብራት በመጠቀሙ ከ1000 ሰዓታት በላይ የሚያበራ አምፖል ለመፈብረክ አስችሎታል። በ1987 ከዚህ ፈጠራ ለመጠቀም ኤዲሰን የኤሌክትሪክ ማብራት ኩባንያን መሰረተ። ኤዲሰን በዓለም አቀፍ ደረጃ ተቀባይነት የሚያገኝ የኤሌክትሪክ አምፖል ማምረት እንደሚችል አስቀድሞ ተናገረ። የኤሌክትሪክ አምፖል ስኬቱን በገንዘብ ለማጎልበት በኤሌክትሪክ
ኃይል ስርጭት ላይ መስራት ጀመረ። የመጀመሪያው የኃይል ጣቢያው ዲሲ የኤሌክትሪክ ኃይል ማንሃታን ለሚገኙ 59 ደንበኞች ማሰራጨት ቻለ። በመጀመሪያው የዓለም ጦርነት ኤዲሰን የባህር ኃይል አማካሪ እንዲሆን ተጠይቆ ነበር። ነገር ግን ኤዲሰን መሳተፍ የፈለገው በመከላከያ መሳሪያዎች ላይ ብቻ ነበር። ሰውን ለመግደል የሚያገለግል ፈጠራ ባለመሳተፍ ይኮራል። በብጥብጥና አልባ አስተሳሰብ ላይ ጠንካራ እምነት ነበረው። ባለቤቱ ሜሪ ስቲልዊ በ1884 ከሞተች በኋላ ኤዲሰን ሜንሎ ፓርክን በመልቀቅ ወደ ዌስት ኦሬንጅ ኒው ጀርሲ አመራ። በ1886 ሚላሪን እንደገና አገባ። ኤዲሰን 6 ልጆች ሶስት ከእያንዳንዱ ትዳር አፍርቶታል። ኤዲሰን ጥቅምት 18 1931 በስኳር በሽታ ሕይወቱ አለፈ።